ከኢማሙ መጀመሪያ ኢማሙ አላሁ አክበር ብሎ ሰላት በሚያስርበት ሰዓት ለ40 ቀን ከኢማሙ ጋር ማለት ነው ደርሶ 40 ቀን ተክቢረተል ኢህራምን ደርሶ የሰገደ ሰው ነብዩ አለይሂ ሰላቱ ወሰላም አላህ ሁለት ንጻትን ይጽፍለታል አሉ። አንደኛ ሰውየው ማለት ነው ስሙ ከጀሃነም ሰዎች አላህ መዝግቡ ብሎ እዛውስ የተመዘገበ እንደሆነ በእነዚህ 40 ቀን ምክንያት አላህ ማለት ነው ስሙ ከእሳት ሰዎች መዝገብ እንዲሰረዝ ያደርገዋል። ሰውየው ንፍቅና ማለት ነው መዝገብ ውስጥ ማለት ነው አላህ ስሙ እንዲሰፍር አድርጎ ይሆን እንደሆነ በእነዚህ 40 ቀን ተክቢረተል ኢህራም አማካኝነት አላህ ማለት ነው ከንፍቅና መዝገቡ ስሙ እንዲሰረዝ አላህ አድርጓል። ከዚህ በላይ የምትፈልጉት ስጦታ አለ? سعيد بن المسيب رحمة الله عليه ما فاتتني صلاة الجماعة منذ 40 سنة ل40 ቀን ማለት ነው صلاة الجماعة አንድ ቀን አመልጣኛ አታውቅም ይላል። 40 ቀን 40 ዓመት የሰዎችን ጀርባ ማለት ነው ሰግዶ አያውቅም سعيد بن المسيب رحمة الله عليه اخواني 40 ቀን 30 ቀን ان شاء الله تعالى كرمضان አለን አይደል? ከዚህ 10 ቀን ከቀረን ካሁኑ ተክቢረተል ኢህራም ሳመልጣችሁ ለመስገድ ሞክሩ። 30ውን ደግሞ የተለያየ ማለት ነው ጥሪን በመቀበል በሰው ቤት ሄደን መግሪብን እንሰግድ ከሆነ ወይንም ሻምን ሰግድ ከሆነ ስናራ ስንጫወት ማለት ነው እነዚህ ውድ የሆኑ የረመዳን ማለት ነው ተክቢራዎች ያመልጡናል። ከቻላችሁ والله ማፍጠሪያችሁን ይዛችሁን ከአላህ ቤት ተቀምጣችሁ አፍጥሩ። እኔ